አግባ በዚህ ኑሮ ውድነት እንዴት አግባት ይልኛል? አይ የከተማ ልጅ ስትባሉ እንደው ቀልብ የላችሁ። ጠጅህን አወቃት? ጠጅ እንዴ? ጠጅቱ የጋሻ በራ ልጅ እሷን አጭቼላለሁ። ነገ ወደ ከተማ ወሰዳታለሁ። የምን ማጨት መታጨት ነው የምታወሪው ማዘሯ? መጣው ጠጅቱ ጠጅ እንዴት መጣሽ? ቤቴንስ እንዴት አወቅሽው? ከዚህ ቀደም ከአባቴ ጋር መጥቻለሁ እንዴ? ይጠፋኛል ብለህ ነው? አረ እስኪ አሳልፈ ልዝለቅበት። እንግዳ ሲመጣ ግቡ ነው እንጂ የምን በጥያቄ ማጣደፍ ነው? ወይኔ ማዘሯ ጠጅቱ ጠጅ ልጅ ስሚ እረፍት አድርጊ። ምግብ ይዤ መጣሁ። ለምን አጸዳሽው? እረፍት አታረጊም ነበር? ነይ እንብላ። ሳትጸልይ ነው የምትበላው? እንዴት ነሽ የኔ ፍቅር? ደህና ነኝ። በሰላም ነው የጠፋኸው? እስቲ ሳልፈኝ። ወይኔ ሰሞኑን ስልክ ማታነሳው ውሽማህን እዚህ አስቀምጠህ ነው ለካ። አይደለም እኮ የኔ ፍቅር። ቆይ ላስረዳሽማ። ልቀቀኝ ወደዛ። ደግሞ በደህና ሰው ቢሆን እሺ፣ በማንም ገረድ እኔን ትቀይረኛለህ? ምን አልሽ አንቺ? እኔ ጋሻ በራ ልጅ ነው ገረድ የምትይኝ? ትሽ ባላገር ይረዛ። ኧረ እባክሽ አንቺ ደግሞ ከእናቴ ጋር አታጣይኝ። ቁጭ በይ በእናትሽ ጠጪ። ቁጭ በይ። እንደው ቤት ውስጥ ሚላስም ሚቀመስም የለም። ሁሉ እየገዛ ነው የምትበላው? እኔ ምግብ መስራት አልችልም ጠጪ። ገበያው ከዚህ ይርቃል እንዴ? አይርቅም። እንደውም ገዛዝተሽ ነይ እስኪ። ሄሎ እንዴው የከተማ ሰው ምንም መፍራት ያለው በየመንገዱ ነው ከፈር የሚቀመሰው። ምን ሆይሽ ደግሞ? እንዴው ባለፈው ቤት የመጣችው ልጅ እንዴው ከአንድ ጎረምሳ ጋር ከንፈር ትቀመስ አይቻት እኮ ነው። ምን? የት ነው? ሰፈር ነው። እንደዚህ ለመልከስከስ እንዲመችሽ ነበር ያዙኝ ልቀቁኝ ስትይ ነበር። ምን አንተስ ከባላገር ጋር የማገጥክኝ አይደል እንዴ? ሰምኛለሽ። የሱስ ማታጥፊ እሷ ንጹህ ልብ ያላት ናት። ሁለተኛ እንዳለሽ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ። ኧረ ጠጅ አፍሮቢት በስክስታ። አንቺ ቆንጆ ጠጅ፣ አንቺ ቆንጆ፣ አንቺ ጠጅቱ። ኧረ ጠጅቱ ልብስሽን ቀይሪ። ወይ ከሀገርሽ ያመጣሽው ሱሪ ነገር ወይ ሌላ ልብስ የለም? አረግ ይሄ ምን ሆነ? እንደዛን ጊዜ ከአባቴ ጋር ጥርሴ ምናምን ልሰራ የመጣው ሰዋት የገዛልኝን ሱሪ ራሱ ለሶን ይሰጣዋት። ወይ ጉድ! የሞቀ ቀሚስ ለሴት ልጅ ክብሯ ነው። ጠጅ በዚህ ጋር ብንሄድ ይሻላል። ሯ ለምን ነው በዛ ማንሄድ? የሰፈሩ ካቦ እዛ ጋር ነው ያለው። የምን ካምፖርት? እንዴት ላስረዳሽ? ሽፍታ አታውቂም? እንደዛ እንደማለት ነው። ሯ
እኔ ጋሻ በራ ልጅ ነኝ ሸፍታ ፈርቼ የምመልሰው? እንዲህም አድርጎ አላሳደገኝም አባቴ። ና እንሂድ። ኧረ እባክሽ ጠጄ ታስጨርሽኛለሽ። ኧረ አንተው ና እንሂድ። ወይኔ ጉዴ ዛሬ አስጨረሰች። ጠጄ አንቺ ጠጄ አንቺ ባላገር ነይ እስኪ። ምን ይፈጠር ነው የምትለው አንተ? ያለሽን ብር አምጪ እስኪ። ወይኔ ጠጄ ሁለተኛ ይለመድሃል ወይ? ይለመድሃል ወይ? አይለመደኝም፣ በእናትሽ አይለመደኝም። ኧረ ጠጄ በቁንጥጫ ሳሙዋ አንተ ተነስ። ምንድን ነው ጠጄ? ኧረ ተው እንዴ ቤተክርስቲያን እንሂድ። አልሄድም ጠጄ ልተኛበት በእናትሽ። ኧረ ማመስገኑም ጥሩ ነው። ምን አለኝ ብዬ ነው ማመሰግነው? ሩዋ እሺ ተኛ በቃ እኔ ልሄድ። እስካሁን አልተነሳህም እንዴ? በቃ እሺ ቡና ላፍላ። ከሰል መንደጄ የት ነው ያለው? ጠጄ ውጪ ፈልጊው፣ እዚህ እንዳታጨሽብኝ። እንዴው ግን እዚህ ከተማ ቡና እቺ ናት ጠጄ። ጎደለ ብላ አምላኳን ማታማር። በፈገግታዋ ውስጥ ሰላም ይታያል። በትንሽ አይኖቿ ውስጥ ፍቅር ይነበባል። ጠጄ ግን ይሄ ሁሉ ደስታ አለመጨነቅ እንዴት ይቻላል? ልብሽ እንደ ሕፃን ልጅ ነው። ጭንቀት የለብሽም። አረ ለምን ብዬ እጨነቃለሁ? ማመሰግንበት ብዙ ምክንያቶች አሉኝ። ደግሞ እኔ ካሰብኩት ፈጣሪ ያሰበልኝ ይበልጣል። ተመስገን ማለት ጥሩ ነው። በል ሰላም እደር። መብራቱን አጥፋልኝ እስኪ። ጠጂ ዛሬ ጓደኞቼን አስተዋውቅሻለሁ። እሺ እሺ ሳሙዋ። ልብሱ ግን እሺ በቃ እነሱ እየጠበቁኝ ስለሆነ ከዛ ስንመለስ ገዛልሻለሁ። እሺ ሰላም ጠጅዬ፣ እንዴት ነሽ? ደህና ነሽ? እንዴት ነሽ የኔ እናት? ቻቻ ቀልዬ ፒስ ነው። ተዋውቋት ጠጅዬ። ምን ልታዘዝ? ለእኔ ሲንግል አምጪልኝ። ጠጅዬ ታዝጃት። ቢረንዳ እቺ ነው ሰራተኛ ደግሞ ኬን ያመጣት የሆነች ባላገር ያማችኋል። ይሄን ከእናንተ አልጠብቅም። እሺ በጣም ታሳፍራላችሁ። ጠጂ ይደበርብናል እንዴ? ጠጂ ተረጋጊ በእናትሽ። እኔ ነኝ ጥፋተኛ። አረ ምኑን ተረጋጋሁት? ብታውቅ ባላገር ነው እርሱ ያበላው። እኔ ደግሞ የኮራ ባላገር ልጅ ነኝ። እነሱን ተያቸው። አሁን እኔ ያልኩሽ ቦታ እንሂድ። ጠጂዬን ፌቪ ሽፎን ወስጃት እንደዚህ ፏ አድርጋታለች። ፌቪ ሽፎንን ማግኘት ለምትፈልጉ መርካቶ ሚሊተሪ ተራ ኤፍ1 የሱቅ ቁጥር 129 ላይ ታገኟታላችሁ። አካውንቷን ከስር ሜንሽን አድርጌላችኋለሁ። አዳዲስ ሽፎኖችን በተለያዩ ከለር በብዛት አስገብታለች። ታዲያ እናንተም እንደ ጠጂዬ ፏ ማለት ከፈለጋችሁ ጎራ በሉ። እናቴ ምን አይነት መላክ የሆነች ልጅ ነው የላክሽልኝ? ጠጅን ወደድካት ልጄ? አዎ ማዘሯ፣ ጠጅን ሳልወዳት አልቀርም። እሳይ ልጄ። በቃ ማዘሯ ደውልሻለሁ። ጠጂ ሱቅ ደርሼ መጣሁ። እሺ ሳሙዋ ቁርስ አትበላም እንዴ? አልቆይም። እዚህ ብዛት ልቤ ውስጥ ገብቶ ያምሻል። አርበተበተኝ አንጀቴን በልቶ የኪስ ቦርሳህን ረስተህ ነው። ጠጂ ላሞጋግስሽ እንደ ዳዊቴ ምስኪል ጠጂ በሩን ክፈችው በእናትሽ ላስረዳሽ። አልከፍትልህም። እሺ አንዴ አዳምጪኝ ላስረዳሽ። አላዳምጥህም። እናንተ ከተማ ወንዶች ትባሉ ሁላችሁም አንድ ናችሁ። ሂድልኝ በቃ። እሺ አንተ ልጅ ግን አመረርክ እንዴ? የምር ጠጅን ወደድካት? አዎ በእናትህ እብድ ብዬላታለሁ። ወይ ጉድ! የገጠር ሰው ምናምን ስትላል ነበር።
ኧረ እባክሽ ጠጅዬ በእናትሽ ትተሽኝ አትሂጂ። ልቀቀኝ፣ ወደ ቤተሰቦቼ ጋር እመለሳለሁ። የእውነት ጠጅ እኔና አንቺን ለማጣላት የተሰራ ሴራ ነው አይደል? አዎ ጠጅ እማትሙት እወድሻለሁ። ላገባሽ ነው የምፈልገው። እውነትህን ነው ሳምዋ? አዎ ጠጅ I